በህይወታችን ላይ ደስተኛና ውጤታማ ሆነን እንድንኖር የሚረዱን ሁለት ነጥቦችን አብረን እናያለን። ሰላም ጤና ይስጥልኝ ወደ ተከበራችሁ የመቅደስ ህልመኛ ዩቱብ ተከታታዮች በያላችሁበት ዓለም ዳርቻ ሁሉ ሰላም፣ ፍቅር፣ ጤና ይብዛላችሁ። እንደተለመደው ዛሬ ደግሞ በአዲስ መልእክት በአዲስ ቪዲዮ መጥቻለሁ። እንግዲህ ቻናሌ አዲስ ነው። ሰብስክራይብ በማድረግ ሼር በማድረግ አበረታቱኝ። እንዲሁም ደግሞ በቀጣይ የምለቃቸው ቪዲዮዎች ጠቃሚ ስለሆኑ እንዲደርሳችሁ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን በመጫን አበረታቱኝ እላለሁ። ታዲያ ዛሬም በአዲስ መልእክት መጥቻለሁ። ታዲያ ወደ ዛሬው መልእክታችን እንሄዳለን። ታዲያ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዛሬ አብረን የምናየው በህይወታችን ላይ ደስተኛ ውጤታማ ሆነን እንድንኖር የሚረዱን ሁለት ጠቃሚና አስፈላጊ የሆኑ መልእክቶችን እናያለን ማለት ነው። እንግዲህ በመጀመሪያ ደረጃ በህይወታችን ላይ ደስተኛ እንድንሆን ውጤታማ ሆነን እንድንኖር የሚረዳን በጣም አንገብጋቢው እና ከምንም በላይ የሆነ ከማግኘት ከማጣት በላይ የሆነ በጣም ትልቅ ኃይል ያለው ምስጋና ነው። ባለን ነገር በትንሽም ሆነ በትልቅ ነገር ስናመሰግን ደስተኛ እንሆናለን። እንዲሁም ደግሞ ላለን ነገር ስናመሰግን የሌለን ነገሮች ይጨመሩልናል። ስለዚህ አመስጋኝ ስንሆን በህይወታችን ላይ ደስተኛ ውጤታማ እንሆናለን። ባሉን ነገሮች ብቻ ካለን ነገር የሌለን ነገር ብቻ አስቀድመን የሌለንን ነገር የምናስብ ከሆነ ባለን ነገር የማናመሰግን ከሆነ ጭራሽ ያለን ነገር ሁላ እንዳለ ሆኖ አይሰማንም ማለት ነው። ስለዚህ ባለን ትንሽዬ ነገር ባለን ጤና ባለን ትንፋሽ ይህንን ቃል በማውጣት ይህንን እንቅስቃሴ በማድረግ ምስጋና ብናቀርብ ወይ ደግሞ ብናመሰግን ትልቅ እርካታን ትልቅ ደስታን እናገኛለን። ስለዚህ ህይወትም ደስተኛ ስንሆን ነው ስኬታማ ሆነናል የምንለው። ስለዚህ ደስተኛ እንድንሆን ትልቁ ሚና የሚጫወት ምስጋና ነው ማለት ነው። ባለን ነገር ባገኘን ነገር አዲስ ትንፋሽ፣ አዲስ ቀን፣ አዲስ የማየት እድል፣ አዲስ የመዳሰስ እድል፣ አዲስ የመራመድ እድል ሲሰጠን ማመስገን የግድ ትልቅ ነገር ብቻ ሲመጣልን ነው ደስተኛ የምንሆነው ወይ ደግሞ የምናመሰግነው ብለን ባለመጠበቅ በትንሽዬው ነገር ስናመሰግን በትንሽዬው ነገር ላይ ምስጋና ይጨምርልናል። ስለዚህ ደስተኛና ውጤታማ ሆነን እንድንኖር የሚረዳን የመጀመሪያውና ትልቁ ምስጋና ነው ማለት ነው። አመስጋኞች እንሁን በህይወታችን ላይ ደስተኛና ውጤታማ እንድንሆን ስለሚረዳ ማለት ነው። በሁለተኛ ደረጃ ደግሞ በህይወታችን ላይ ውጤታማና ደስተኛ ሆነን እንድንኖር የሚረዳን ሁለተኛው ነጥብ ምንድን ነው? መስጠት ነው። መስጠት ሰው ተርፎት ወይ ደግሞ የተረፈውን ነገር ብቻ አይደለም የሚሰጠው፣ ያለውን ትንሽዬ ነገር ሲሰጥ ደስተኛ ይሆናል። በህይወቱ ላይም ውጤታማ ይሆናል። ለሰጠው ይጨመርለታል። ስለዚህ ሁሌም መስጠት ደስተኛ እና ውጤታማ ህይወትን እንድንመራ ያደርገናል ማለት ነው። ሲተርፈን ብቻ ነው የምንሰጠው ማለት የለብንም። የሚሰጠው ገንዘብ ወይ ደግሞ የተለየ ቁሳቁስ ነገር ብቻ አይደለም። ብዙ ነገሮች ይሰጣል። ለሰዎች ጊዜ እንሰጣለን። ለሰዎች ጥሩ ሀሳብን እንሰጣለን። ሰዎች መንገድ የጠፋባቸውን ወይ ደግሞ የሚያማክራቸውን ሰው ያጡትን ሰዎች ሰው መሆን ራሱ መስጠት ነው። ስለዚህ ብቸኛ የሆነ ሰው ስናጽናና፣ ብቸኛ ከሆነ ሰው ጋር ሆነን የዛን ሰው ስሜት ስንረዳ ራሱ ትልቅ ነገር ጊዜ እየሰጠነው ነው። ሰው መሆናችንን እየሰጠነው ነው። እዛ ሰው ውስጥ ብቸኝነት የተሰማ ሰው ከነበረ ከብቸኝነቱ ስሜት ከተለየ ከመጥፎ ስሜት እንዲወጣ እንረዳዋለን። በመልካምነት ሰዎችን ማገልገል መቻል ወይ ደግሞ ሰዎችን ስሜታቸውን መረዳት መቻል ራሱ መስጠት ነው ማለት ነው። ስለዚህ መስጠት ገንዘብ ብቻ አይደለም። ያለንን ጥቂት ነገር ያለን ትንሽዬ መልካም ሀሳብ ወይ ደግሞ መልካም ንግግር እንኳን ብንለው ለዛ ሰው ትልቅ ነገር ነው ያደረግነው። ስለዚህ ሰጥተነዋል ማለት ነው። እና መስጠት በህይወታችን ላይ ደስተኛ ያደርገናል። ያን ሰው ከዛ ከነበረበት ስሜት ስናወጣው፣ ከዛ ከነበረበት የብቸኝነት ስሜት፣ ከዛ የነበረበት የተስፋ መቁረጥ ስሜት ውስጥ ስናወጣ ያ ሰው እንግዲህ ደስተኛ ይሆናል። እንግዲህ እኛም በዛ ሰው መደሰት፣ በዛ ሰው ከዛ ከመጥፎ ስሜት መውጣት እኛም ደግሞ ደስተኛ እንሆናለን ማለት ነው። ባገኘን አጋጣሚ ከትንሽዬዋ ነገራችን ላይ ቁርስን ብንሰጥ በጣም በህይወታችን ላይ ደስተኛ እንሆናለን። ምክንያቱም የአንድ ሰው ቀዳዳ እንሸፍናለን። ሰው በመሆን አሊያም ደግሞ በገንዘብም ሊሆን ይችላል። ባለን ነገር በትንሽ ነገር
ለሰዎች መድረስ ስንችል፣ ለሰዎች መስጠት ስንችል፣ ያለንን ነገር ሰዎች ጋር የላቸውም ብለን ያሰብነውን ነገር እኛ ጋር ግን ጥቂትም ቢሆን ካለን ነገር አካፍለን ለሰዎች የምንሰጥ ከሆነ በህይወታችን ላይ ደስተኛ እንሆናለን። ምክንያቱም ያ ሰው የነበረበት የሆነ ችግር አለ። ያን ችግር በሀሳብ ሊሆን ይችላል፣ በብዙ ነገር በምንችለው ነገር የዛን ሰው ጭንቀት የዛን ሰው ችግር መፍታት ከቻለን እኛ በምላሹ የዛን ሰው ችግር በመፍታት የዛን ሰው ከመጥፎ ነገር ማውጣት ለእኛ ደስታ ያመጣልናል ማለት ነው። ስለዚህ እነዚህ ሁለቱ ነጥቦች ሁሌም እንጠቀምባቸው። መስጠትና ማመስገን ትልቁ ህይወታችን ላይ ስኬታማ ደስተኛ ሆነን እንድንኖር የሚረዱን ነው ማለት ነው። ሁሌም ባገኘን አጋጣሚ በሁሉ ነገር እናመስግን። ባለንበት ሁሌም ስናመሰግን ከባድ ነገር ውስጥ ሆነን እንኳን ስናመሰግን በጣም ከዛ ነገር የመውጣት እድላችን ከዛ ከመጥፎ ስሜት የመውጣት እድላችን በጣም የሰፋ ነው። ግን በተቃራኒው እዛ ውስጥ ሆነን ከዛ ውስጥ እንደማንወጣ አድርገን ስናማርር መጥፎ ሀሳብን ብቻ ስናመላልስ ስንትስ ካልን በቃ በዛው ስሜት ውስጥ እንኖራለን። ሁሌም አመስጋኝም ካልሆንን እንግዲህ ከዛ ስሜት ውስጥ የመውጣት እንትናችን በጣም እየጠበበ ነው። ስለዚህ ሁሌም አመስጋኝ እንሁን፣ ባለን ነገር እናመስግን። ከሌለን ይልቅ ያለን ነገር ብዙ ጊዜ በጣም ብዙ ነው። ምክንያቱም ሁሌም ከሌለን ነገር ያለን ነገር ብዙ ነው። ነገር ግን እኛ ሰዎች ካለን ነገር ያለን ነገር ሳይታየን የሌለን ነገር ነው የምንፈልገው፣ ወይ ደግሞ የሌለን ነገር ነው በጣም ጎልቶ የሚታየን። በዛን ጊዜ እንግዲህ የጎደለንን ብቻ ስንፈልግ ይሄም ጎሎኛል ስንል ስናማርርና ስንተክዝ እድሜያችን ምንም ደስተኛ ሳንሆንበት ምንም በእድሜያችን ሳንኖርበት እድሜያችን ያልፋል ማለት ነው። ግን በተቃራኒው ሁሌም አመስጋኝ ስንሆን የእውነት በዛ ባመሰገንነው ነገር ላይ ይጨመርልናል። ስለዚህ ሁሌም አመስጋኝ እንሁን። በህይወታችን ላይ ደስተኛ ለመሆን ውጤታማ ለመሆን የሚያስፈልግ ትልቁ ምስጋና ነው ማለት ነው። ስለዚህ አመስጋኝ እንሁን። በደስተኛ መሆን ከፈለግን፣ ስኬታማ ውጤታማ መሆን ከፈለግን አመስጋኞች እንሁን እላለሁ። እንዲሁም ደግሞ ያለንን ጥቂት ነገር ጊዜም ሊሆን ይችላል፣ መልካም ሀሳብ ሊሆን ይችላል፣ ምክር ሊሆን ይችላል። ያለንን ጥቂት ነገር እነዛ ሰዎች የሌላቸውን ነገር እነዛን ሰዎች ተቸግሮ የሆነውን ነገር እኛ ጋር ካለች ጥቂቷንም ነገር ብትሆን እናካፍላቸው፣ እንስጥ። እንግዲህ መስጠት ትልቁ የስኬት ቁልፍ ነው፣ ትልቁ የደስታ ቁልፍ ነው ማለት ነው። ሰዎች እንግዲህ ብዙ ነገር ኖሯቸው ስስታምና ንፉግ ከሆኑ ምንም ደስተኛ አይሆኑም። ምክንያቱም ያችን ነገር ብቻ ሲያሰላስሉ ለራሳቸው ብቻ ስሉ ይሄም ለኔ ብቻ ስሉ የተቸገረን ሳያስቡ ካላቸው ነገር ላይ ቆርሶ መስጠትን ሳያስተውሉ ብዙ ሀብትን አካብተው ብዙ ነገሮች እያላቸው ብዙም ደስተኛ የመሆን እድላቸው በጣም ጥቂት ሆኖ እናያለን። እሱም መስጠት ባለመቻል ነው። መስጠት የቻሉ ሁሉ የሚሰጡ ሁሉ ሁሌም ደስተኞች ናቸው። ምክንያቱም ቀዳዳን ፈቺ ናቸው። ቀዳዳን የጎደለን ነገር የሚደፍኑ ናቸው። ለተጨነቀ የሚደርሱ ናቸው። በጣም ብዙ ችግሮች ፈቺ ናቸው። በዛ ችግር በመፍታት ደግሞ ትልቅ እርካታ፣ ትልቅ ደስታ ይገኛል። ስለዚህ መስጠት ሁሌም ወደ ከፍታ፣ ሁሌም ወደ ደስታ፣ ሁሌም ስኬታማ እንድንሆን ያደርገናል ማለት ነው። ስለዚህ ሰጪዎች እንሁን። ካለን ጥቂት ነገር ውስጥ ላይ አካፍለን እንስጥ። ሲኖረኝ ሲተርፈኝ ነው ካለን እንግዲህ መቼም አይተርፈንም። መቼም የተርፎንም ደግሞ መስጠት አንችልም። አሁን መስጠት ያለመድን ነገር ሲኖረንም ሲተርፈንም ሰጪዎች ልንሆን አንችልም። ስለዚህ ካለን ጥቂት ነገር ላይ አካፍለን እንስጥ። ለሰዎች መልካም ቃላትን መልካም ምክርን ራሱ መስጠት በጣም ትልቅ ነገር ነው። ሰዎች ከምንሰጣቸው ገንዘብ ከምንሰጣቸው ትልቅ ነገር ይበልጥ የምንሰጣቸው መልካም አስተሳሰብ፣ መልካም ቃላት። ብዙዎች ሰዎችን የተጠሙ መልካም ቃላት የሚነግራቸው የሚያበረታታቸው አይዞሽ የሚላቸው ሰዎች አጥተው ያሉበት ጊዜ ነው። አብዛኞቻችን ሰውን እንፈልጋለን። ስለዚህ ሰው የሚሆነን ነገር ስናገኝ ደግሞ ደስተኛ እንሆናለን። ስለዚህ ብዙ ጊዜ
ያችን በመስጠትና በማመስገን እናሳልፍ። ሁሌም ከሌለን ይልቅ ያለን ነገር ብዙ ነው። ሁሌም እናመስግን፣ አመስጋኞች እንሁን። በህይወታችን ላይ ደስተኛና ስኬታማ እንሆናለን። ካለን ጥቂት ነገር ላይ አካፍለን ለሰዎች እንስጥ፣ የጎደለውን እንምላ። በዛን ጊዜ ትልቅ ደስታን እናገኛለን። ሰጪዎችና አመስጋኞች እንሁን የሚል መልእክት ነው ይዤላችሁ የመጣው። ከወደዳችሁት ላይክ፣ ሰብስክራይብ በማድረግ አበረታቱን። ብዙ ሰዎች ጋርም እንዲደርስ ሼር አድርጉልኝ። ዛሬ የነበረን ቆይታ ይህን ይመስላል። እንግዲህ መቅደስ ስልመኛው ነበርኩኝ። በቀጣይም ደግሞ ብዙ አስተማሪና አነቃቂ የሆኑ ቪዲዮዎችን ይዤላችሁ እመጣለሁ። እንግዲህ ቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። አመሰግናለሁ።